Kwaherini. ይህ ዲደብሊው ነው። ዲደብሊው ከመሃል አውሮፓ በየዕለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል። መስከረም 7 ቀን 2012 ዓ.ም ረቡዕ ጤና ይስጥልኝ አድማጮች፣ እንደምን አመሻችሁ። ከምሽቱ ስርጭታችን ጋር ለዓለም ዋና ዜናው እሸቴ በቀለ፣ ፕሮግራሙን በመምራት የማስተናግዳችሁ ኒያዜብ ታደሰ ቦን ጀርመን በሚገኘው የቀጥታ ስቱዲዮ ቀርበናል። የዓለም ዜናን የሚከተለው የምሽቱ የዜና መጽሔታችን ኢትዮጵያ ግብጽ አባይ ግድብ ላይ የሰጠችውን ሐሳብ ውድቅ ማድረጓን መግለጿ፣ በወረዳ እንደራጅ ጥያቄ በትግራይ፣ ከአምነስቲ ለኤርትራ የቀረበ ጥሪ፣ እንዲሁም ስደተኞችን ለመርዳት ያለመው የኢጋድ አባል ሀገራት ተጠሪዎች ስብሰባ በአዲስ አበባ የተሰኙ ርዕሶችን ይዟል። ሳምንታዊው ከኢኮኖሚው ዓለም አፍሪካ ኋላ የምትቀርበት የ5G ቴክኖሎጂ ከሚል ጥንቅር ጋር ይጠብቀናል። ሳይንስና ህብረተሰብ የሰሜን አውራሪስ ከምድረገጽ እንዳይጠፋ የሚደረገው ጥረት የሚል ቅንብር ይዟል። ለሁሉም ስርጭታችንን በተለያዩ መንገዶች መከታተል ትችላላችሁ። በሬዲዮ በ13780 ኪሎ ሄርዝ 22 ሜትር ባንድ እና በ11995 ኪሎ ሄርዝ 25 ሜትር ባንድ ወይም አዲስ አበባ በሚገኘው ኢትዮ ኤፍኤም 107.8 በቀጥታ እንደመጣለን። በሳተላይት በአረብ ሳት በበድር 4 በ11996 ሜጋሄርዝ DWA 226 ዲግሪ ኢስት ሆሪዞንታል ላይ ታገኙናላችሁ። በናይል ሳት 201 በ11976 ሜጋሄርዝ DWA 27 ዲግሪ ዌስት ቨርቲካል ላይም እንገኛለን። ከዚህ ሌላ DW አምሃሪክ በተባለው አፕሊኬሽን ወይም DW አምሃሪክ ብላችሁ በፌስቡክ ብትፈልጉን እንደመጣለን። አሁን ወደ ቀዳሚው የዓለም ዜና እንለፍ። እሸቴ በቀለ። የዲደብሊው ዜና። በመጀመሪያም ዋና ዜና። ኢትዮጵያ በግንባታ ላይ የሚገኘው ታላቁ የህዳሴ ግድብ በ7 ዓመታት ውሃ እንዲሞላ ግብጽ ያቀረበችውን ጥያቄ ውድቅ አደረገች። በኦሮሚያ ክልል ምዕራብ ወለጋ ዞን መንዲ ከተማ ትናንት በተፈጸመ የቦምብ ጥቃት አንድ ሰው ሲገደል 3 መቁሰላቸውን የአካባቢው ባለስልጣን ተናገሩ። የአማራ ክልል ፖሊስ 497 ሽጉጦችና ከ39000 በላይ ጥይቶች በባህር ዳር ከተማ ትናንት ሌሊት በቁጥጥር ስር መዋሉን አስታወቀ። በላይቤሪያ በአንድ የእስልምና መንፈሳዊ ትምህርት ቤት ላይ በትናንትናው ዕለት በተነሳ የእሳት ቃጠሎ በትንሹ 30 ተማሪዎች ተገደሉ። ፖሊስ የአንድ ታጣቂ ቡድን አባላት ሳይሆኑ አይቀሩም ያላቸውን 9 ተጠርጣሪዎች በካይሮ ከተማ ባደረጋቸው 2 የተኩስ ልውውጦች መግደሉን የግብጽ የአገር ውስጥ ጉዳይ ሚኒስቴር አስታወቀ። ዜናው በዝርዝር። ኢትዮጵያ በግንባታ ላይ የሚገኘው ታላቁ የህዳሴ ግድብ በ7 ዓመታት ውሃ እንዲሞላ ግብጽ ያቀረበችውን ጥያቄ ውድቅ አደረገች። የኢትዮጵያ የውሃ መስኖና ኢነርጂ ሚኒስትር ስለሺ በቀለ በዛሬው ዕለት በሰጡት ጋዜጣዊ መግለጫ በሳምንቱ መገባደጃ በካይሮ በተደረገው ድርድር ግብጽ ካቀረበቻቸው ሐሳቦች መካከል ኢትዮጵያ የማትቀበላቸው መኖራቸውን አስረድተዋል። በኢትዮጵያ ተቀባይነት ካጡ የግብጽ ሐሳቦች መካከል ግድቡ በ7 ዓመታት ውሃ እንዲሞላ የቀረበው ጥያቄ ይገኝበታል። ከዚህ በተጨማሪ የህዳሴ ግድብ በየዓመቱ 40 ቢሊዮን ኪዩቢክ ሜትር ውሃ እንዲለቅ ግብጽ ባቀረበችው ሐሳብ ኢትዮጵያ እንደማትስማማ ሚኒስትሩ ተናግረዋል። አማካይ የፍሰት መጠን ሳይቀንስ በ40 ቢሊዮን በየዓመቱ የህዳሴ ግድብ የመልቀቅ ስምምነት እንዲደረስ ይፈልጋሉ። ይህ ደግሞ ተገቢ አይሆንም። በርካታ ነገሮችን በእኛም ቦታ የልማት የወደፊት የመልማት ፍላጎትንም በሱዳን በኩልም ደግሞ እንደዚሁ ያንን ያህል ውሃ ወደ ታች ማስተላለፍ ግዴታ ስለሚጥል እንደዚህ አይነት ግዴታ የሚያመላክት ልንስማማ አንችልም። በካይሮ በተደረገው ድርድር ግብጽ የአስዋን ግድብ የውሃ መጠን ከምድር ጠለል በላይ 165 ሜትር በታች ከወረደ ታላቁ የህዳሴ ግድብ ውሃ በመልቀቅ ብቻ እንዲወሰን ጥያቄ ማቅረቧን ሚኒስትሩ አረጋግጠዋል።
የአስዋን ግድብ 165 ሜትር ላይ እንዲቆይ የሚል ጥያቄ ነው ያቀረቡት። ይሄ ማለት 165 ሲሆን ወደ 78 ቢሊዮን ሜትር ኪዩብ በአስዋን ሀይዳም ውስጥ ይጠራቀማል ማለት ነው። ውሃው ከዛ ሌቭል በሚወርድበት ጊዜ ህዳሴ ግድብ ተጨማሪ ውሃ እንዲለቅ የሚል አይነት ጥያቄ ነው። ይህም አይነት ጥያቄ ተገቢ አይደለም። በካይሮ ድርድር ከዶክተር ስለሺ በቀለ በተጨማሪ የሱዳኑ የውሃና መስኖ ሚኒስትር ያሲር መሐመድ አባስና የግብጽ የውሃ ሚኒስትር መሐመድ አብድል አቲ ተካፍለዋል። ለ2 ቀናት የተደረገው ድርድር ያለምንም ስምምነት መበተኑ አይዘነጋም። በኦሮሚያ ክልል ምዕራብ ወለጋ ዞን መንዲ ከተማ ትናንት በተፈጸመ የቦምብ ጥቃት አንድ ሰው ሲገደል 3 መቁሰላቸውን የአካባቢው ባለስልጣን ተናገሩ። የምዕራብ ወለጋ ዞን አስተዳደር የጸጥታ ጽሕፈት ቤት ኃላፊ አቶ አብዩ ምህረቱ ጥቃቱን የፈጸሙት የኢትዮጵያ መንግስት ያቀረበውን የሰላም ጥሪ ያልተቀበሉ የኦሮሞ ነጻነት ግንባር አባላት ናቸው ሲሉ ተናግረዋል። አቶ አብዩ እንዳሉት ጥቃቱ የተፈጸመው ከዚህ ቀደም የኦሮሞ ነጻነት ግንባር አባል በነበሩ ሰዎች ላይ ነው። እነዚህ ሰላም ያልተቀበሉ ለህግ የበላይነት የማያከብሩ ሰላምን አንቀበልም ብሎ እምቢ ብሎ የቀሩ የሸኔ አባላት አሉ፣ ሽፍቶች ማለት ነው። እነሱ እሺ ብሎ ደግሞ እጃቸውን የሰጡት ላይ ለምን እጃቸውን ሰጣችሁ በሚል በተቀመጡት ላይ በእነሱ ላይ ቦምብ ወረወሩ። ህግን የህግ የበላይነት የሚያከብሩና በማያከብሩ ላይ ያደረጉት ግጭት ነው። 3 ሰዎች የቆሰሉዋል፣ የሞተም አንድ አለ። አሁን የሰላም ሁኔታው የተረጋጋ ሁኔታ ነው ያለው። ባለፉት ቀናት በወለጋ አካባቢ በሚገኙ ከተሞች ተመሳሳይ ጥቃቶች ተፈጽመዋል። የዶይቼ ቬለ ወኪል ነጋሳ ደሳለኝ እንደዘገበው በመንዲ ከተማ የተፈጸመው የቦምብ ጥቃት በዚህ ሳምንት 3ኛው መሆኑ ነው። የኦሮሚያ ክልል ባለስልጣናት ለጥቃቶቹ የቀድሞ የኦነግ አባላትን ተጠያቂ ቢያደርጉም እስካሁን በይፋ ኃላፊነት የሚወስድ ወገን ግን አልተገኘም። የአማራ ክልል ፖሊስ 497 ሽጉጦችና ከ39 ሺህ በላይ ጥይቶች በባህር ዳር ከተማ ትናንት ሌሊት በቁጥጥር ስር መዋሉን አስታወቀ። የክልሉ ፖሊስ ኮሚሽን የሚዲያ ረዳት አስተባባሪ ኢንስፔክተር መሰረት ላቀ ለዶይቼ ቬለ እንደተናገሩት ቱርክ ሰራሽ ናቸው የተባሉት ሽጉጦችና ጥይቶች በቁጥጥር ስር የዋሉት በነዳጅ ማመላለሻ ተሽከርካሪ ተጭነው ባህር ዳር ከተማ ከደረሱ በኋላ ነው። ኢንስፔክተር መሰረት ከጦር መሳሪያ ዝውውሩ ጋር ተያያዥነት አላቸው ተብለው የተጠረጠሩ ሰዎች ተኩስ ከፍተው ቢያመልጡም የነዳጅ ማመላለሻ አሽከርካሪው በቁጥጥር ስር መዋሉን ተናግረዋል። 497 ሽጉጥ ከ39 ሺህ በላይ ጥይት ባህር ዳር ከተማ ከሱዳን የተነሳ መኪናው ቤንዚን ነው። ህብረተሰቡ ለፖሊስ ጥቆማ መሰረት በአማራ ክልል ፖሊስና በብሔራዊ መረጃ ደህንነት ክትትል ነው የተያዘው። ትናንትና ማታ ማለት ነው። አሽከርካሪው ተይዟል። ተያያዥነት ያላቸው ተብለው የተጠረጠሩ ሰዎች የሆነ የተኩስ ድምፅ አሰምተው ተኩሰው አምልጠዋል። የኢትዮጵያ ፌዴራል ፖሊስ ኮሚሽን በበኩሉ በባህር ዳር ከተማ በቁጥጥር ስር የዋሉት ጥይቶችን ብዛት ከ46 ሺህ በላይ መሆኑን አስታውቋል። ኮሚሽኑ በፌስቡክ ባሰራጨው መረጃ ከባህር ዳሩ በተጨማሪ በትናንትናው ዕለት በዚያው በአማራ ክልል ማዕከላዊ ጎንደር ዞን ታች አርማጭሆ ወረዳ 3555 የብሬን ጥይት መያዙን ገልጿል። በላይቤሪያ በአንድ የእስልምና መንፈሳዊ ትምህርት ቤት ላይ በትናንትናው ዕለት በተነሳ የእሳት ቃጠሎ በትንሹ 30 ተማሪዎች ተገደሉ። ፕሬዝዳንት ጆርጅ ዊሃ በትዊተር ገጻቸው እንዳሰፈሩት ቃጠሎ የተቀሰቀሰው ከዋና ከተማዋ ሞኖሮቪያ ወጣ ብሎ በሚገኝ ፓነስቪል በተባለ አካባቢ ነው። የላይቤሪያ ፖሊስ ቃል አቀባይ ሞሰስ ካርተር የእሳት ቃጠሎ ሲነሳ ልጆቹ ቁርአን በመማር ላይ ነበሩ ብለዋል። ቃል አቀባዩ የእሳት አደጋው መንስኤ ምን እንደሆነ አለመታወቁን ለሬውተርስ ተናግረዋል። ይህ ዶይቼ ቬለ ነው። ፖሊስ የአንድ ታጣቂ ቡድን አባላት ሳይሆኑ አይቀሩም ያላቸውን 9 ተጠርጣሪዎች በካይሮ ከተማ ባደረጋቸው 2 የተኩስ ልውውጦች መግደሉን የግብጽ የአገር ውስጥ ጉዳይ ሚኒስትር አስታወቀ። የተገደሉት ተጠርጣሪ ታጣቂዎች በግብጽ በሕግ የታገደው የሙስሊም ወንድማማቾች ንቅናቄ ጋር ንክኪ ሳይኖራቸው እንደማይቀር ተገልጿል። የግብጽ አገር ውስጥ ጉዳይ ሚኒስቴር በዛሬው ዕለት ባወጣው መግለጫ መሰረት 9 ታጣቂዎች አብዮታዊ ብርጌድ የተባለው ታጣቂ ቡድን አባላት ናቸው። ግብጽ እንደምትለው ይኸው ታጣቂ ቡድን ከሙስሊም ወንድማማቾች ተገንጥሎ የወጣ ሲሆን በአገሪቱ የጸጥታ አስከባሪዎች ላይ ያነጣጠሩ ጥቃቶችን ሲፈጽም ቆይቷል። የግብጽ የአገር ውስጥ ጉዳይ ሚኒስቴር በ2 የካይሮ ከተማ ክፍሎች የተሸሸጉትን ታጣቂዎች በቁጥጥር ስር ለማዋል ፖሊስ ሲሞክር በተቀሰቀሰ የተኩስ ልውውጥ 9 ተጠርጣሪዎች መገደላቸውን ገልጿል። በዓለም አቀፉ የጦር ወንጀል መዳኛ ፍርድ ቤት ሲፈለጉ የነበሩት የሩዋንዳ ሁቱ አማጽያን የጦር አዛዥ
ሲልቬስተር ሙዳኩሙራ መገደላቸውን የዴሞክራቲክ ሪፐብሊክ ኮንጎ ጦር በዛሬው ዕለት አስታወቀ። የሩዋንዳ ነፃ አውጪ ኃይሎች ተብሎ የሚጠራውን አማጺ ይመሩ የነበሩት ሲልቬስተር ሙዳኩሙራ በምስራቃዊ ኮንጎ ሩት ሹሩ በተባለ ግዛት መገደላቸውን የጦሩ ቃል አቀባይ ሪቻርድ ኮሶንጋ ተናግረዋል። ዓለም አቀፉ የጦር ወንጀል መዳኛ ፍርድ ቤት ከሩዋንዳው ፍጅት ጀምሮ በምስራቃዊ ኮንጎ የመሸገውን ታጣቂ ለሚመሩት ሰው የእስር ትዕዛዝ ያወጣው ከ7 ዓመታት በፊት ነበር። አዛዡ የሚመሩት አማጺ ቡድን በምስራቃዊ ኮንጎ በሰላማዊ ዜጎች ላይ በሚፈጽማቸው ጥቃቶች፣ ግድያዎች፣ አስገድዶ የመድፈር ወንጀልና ስቅየት አድርሷል የሚል ክስ በዓለም አቀፉ ፍርድ ቤት ይቀርብበታል። የጀርመን መንግስት ለሳውዲ አረቢያ የጦር መሳሪያ ላለመሸጥ ያሳለፈውን ውሳኔ ለተጨማሪ 6 ወራት አራዘመ። በውሳኔው መሰረት በመጪዎቹ 6 ወራት ጀርመን ምንም አይነት የጦር መሳሪያ ለሳውዲ አረቢያ ለመሸጥ ስምምነት አትፈጽምም። ከዚህ ቀደም በተፈጸሙ ስምምነቶች ለሳውዲ አረቢያ የተሸጡ የጦር መሳሪያዎችም አይላኩም። ጀርመን ከዚህ ውሳኔ የደረሰችው ከማል ካሾግጂ በተባለው ጋዜጠኛ ግድያ ጀርባ የሳውዲ አረቢያ መንግስት ባለስልጣናት እጅ ሳይኖርበት አይቀርም በሚል ባለፈው ዓመት ህዳር ወር ላይ ነበር። የጀርመን ጥምር መንግስት ከዚህ ቀደም በየመን ጦርነት የሚሳተፉ አገራት ላይ የጦር መሳሪያ ሽያጭ ገደብ ጥሎ ነበር። በዓለም የከፋ ሰብአዊ ቀውስ የፈጠረውን የየመን ጦርነት በሳውዲ አረቢያ የበላይነት የሚመራ ነው። ይህ ዶይቼ ቬለ ነው። ዜናውን ከማብቃታችን በፊት ዋና ዋናዎቹን በድጋሚ ኢትዮጵያ በግንባታ ላይ የሚገኘው ታላቁ የህዳሴ ግድብ በ7 ዓመታት ውሃ እንዲሞላ ግብጽ ያቀረበችውን ጥያቄ ውድቅ አደረገች። በኦሮሚያ ክልል ምዕራብ ወለጋ ዞን መንዲ ከተማ ትናንት በተፈጸመ የቦምብ ጥቃት 1 ሰው ሲገደል 3 መቁሰላቸውን የአካባቢው ባለስልጣን ተናገሩ። የአማራ ክልል ፖሊስ 497 ሽጉጦችና ከ39,000 በላይ ጥይቶች በባህር ዳር ከተማ ትናንት ሌሊት በቁጥጥር ስር መዋሉን አስታወቀ። በላይቤሪያ በአንድ የእስልምና መንፈሳዊ ትምህርት ቤት ላይ በትናንትናው ዕለት በተነሳ የእሳት ቃጠሎ በትንሹ 30 ተማሪዎች ተገደሉ።